ሰላም ጤና ይስጥልን ውድ የሀቅ ሚዲያ ተከታታዮቻችን የረፋድ ዜናዎቻችን ወደ እናንተ ይዘንላችሁ ቀርበናል። ከዜናዎቹ ጋር አብራችሁን ቆዩ። የግብጽ ውጭ ጉዳይ ሚኒስትር ባዕድ አብደላ የቀይ ባህር አስተዳደር ጉዳይ ላይ በባህር ዳርቻ ሀገራት ብቻ ነው የሚመለከተው ሲሉ አጽንኦት ገልጸዋል። ዛሬ በኤርትራ ቲቪ በትግርኛ ባሰራጨው ጽሑፍ ላይ ኤርትራ የኢትዮጵያ ባህር በር ፍላጎት ለመግታት የመከላከያ ኃይሏን በማጠናከር ቀጠናዊ ተጽዕኖ መፍጠር ላይ እንደምትገኝ ተናግረዋል። በሰሞንኛው የአሜሪካ ፕሬዝዳንት ዶናልድ ትራምፕ በናይጄሪያ ክርስቲያኖች እየተሰደዱ የሚገኙባት ሀገር ናት በሚል ፈርጀዋታል። እነዚህና የመሳሰሉትን ዜናዎች ወደ እናንተ ይዘንላችሁ ቀርበናል። ከዜናዎቻችን ጋር አብራችሁን ቆዩ። ለቻናላችን አዲስ ከሆናችሁ ሰብስክራይብ አድርጉ። አዳዲስና ትኩስ መረጃዎች ወደ እናንተ እንዲቀርቡላችሁ የደውል ምልክቷን ተጫኑ። ወደ ዝርዝሮቹ እንሄዳለን። አብይ አህመድ ለምክር ቤት ቀርበው የኢትዮጵያ የባህር በር ለማግኘት መብቷን እንደምታስከብርና ይህንንም መብቷን ለማስከበር ሰላማዊ መንገዶችን እየተከተለች እንደሆነ፣ ነገር ግን ይሄ መንገድ የማይሆን ከሆነ በየትኛውም መንገድ ተከትላ የባህር በር ባለቤት መሆኗ እንደማይቀር አጽንኦት ሰጥተው ተናግረዋል። ይህንን ተከትሎ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በተለያዩ እንቅስቃሴዎችን ጀምረዋል። በግልጽ የስራ ጉብኝት ለማድረግ ወደ ግብጽ ያመሩ ሲሆን ከግብፁ ጠቅላይ ሚኒስትር ጋርም በባህር በር ጉዳዮች ላይ ስጋት አለኝ ሲሉ ስሞታቸውን አቀርበዋል። ለኢትዮጵያ ጠኝታ የማታውቀው ግብጽ በየትኛውም መንገድ ከጎንሽ እንቆማለን ሲሉም ለኤርትራ ያላቸውን ድጋፍ በይፋ ገልጸዋል። የግብጽ ውጭ ጉዳይ ሚኒስትር ባዕድ አብደላ የቀይ ባህር አስተዳደር ጉዳይ የባህር ዳርቻ ሀገራትን ብቻ የሚመለከት ነው፣ እንዲሁም እንደ ኢትዮጵያ ያለ የባህር በር የሌላቸው ሀገራት ተሳትፎ ተቀባይነት የለውም ሲሉ ሲናገሩ ተሰምተዋል። ግብጽ ከሳውዲ አረቢያ ጋር በቀይ ባህር አስተዳደር የወደፊት እጣ ፈንታ ዙሪያ እየተነጋገሩ መሆኑን የውጭ ጉዳይ ሚኒስትሩ ተናግረዋል። እንዲሁም ዛሬ በኤርትራ ቲቪ የትግርኛ ባሰራጨው ጽሑፍ ላይ ኤርትራ የኢትዮጵያ ባህር በር ፍላጎት ለመግታት የመከላከያ ኃይሏን በማጠናከር ቀጠናዊ ተጽዕኖችን በመፍጠር ላይ መሆኗን ለሕዝቦቿ አሳውቃለች። ተጽዕኖ ፈጣሪ ሀገራት፣ ዓለም አቀፍ ድርጅቶች የኢትዮጵያ አካሄድ እንዲያወግዙና የኢትዮጵያ ግጭት ከመቀስቀስ እንድትቆጠብ ሚኒስትሩም ጠቁመዋል። ሚኒስትሩን ገልጸው ኤርትራ የኢትዮጵያ በር አልባነት ተጠያቂ እንዳልሆነች የኢትዮጵያ ባህር በር እውን የማድረግም ግዴታ የለባትም ሲሉ ተናግረዋል። የኢትዮጵያ መንግስት በጂኦፖለቲካዊ በደል እንደተፈጸመበትና የችግሮቿ ምንጭ የባህር በር አልባነት መሆኑን በመስበክ ህዝቡን በቁጭት እንዲነሳ በመቀስቀስ ላይ ነው በማለት ሚኒስትሩ ተናግረዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በናይጄሪያ ክርስቲያኖች እየተሰደዱ የሚገኙባት ሀገር ናት ብለው ፈርጀዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የክርስቲያኖች ጠበቃ ናቸው የሚባልላቸው በናይጄሪያ ክርስቲያኖች ላይ ስደትና እንግልት እየደረሰባቸው ነው። የናይጄሪያ መንግስት ይህን የክርስቲያኖች ስደትና እንግልት የማያስቆም ከሆነ የአሜሪካ ያለምንም ማስጠንቀቂያ ጣልቃ ገብታ ነገሩን እንደምታስተካክለው ማስጠንቀቂያ ጭምር አዘል መልእክት አስተላልፈዋል። የናይጄሪያ መንግስት ይህን ነገር በሀገሪቱን ስም ማጥፋትና የሀገሪቱን ሉዓላዊነት የሚጋፋ መልእክት ነው ሲሉ ምላሽ ሰጥተዋል። በሰሜን አፍጋኒስታን 6.3 የተለካ የመሬት መንቀጥቀጥ ቢያንስ የሰባት ሰዎች ህይወትን ማለፉን ገለጸ። ዛሬ ማለዳ ላይ በሰሜን አፍጋኒስታን ማዛር ኢቫላ ሻሪያ አቅራቢያ የተከሰተው የመሬት መንቀጥቀጥ ቢያንስ 7 ሰዎችን ገሎ 150 ሰዎች የሚያክሉትን ማቁሰሉን ተገልጿል። በኬንያ በተከሰተው የመሬት መንሸራተት የሟቾች ቁጥር ከ21 ከፍ እንዳለ ተነገረ። 30 ሰዎችም ጠፍተዋል እየተባለ ይገኛል። ኢትዮጵያ ለኔዘርላንድ አሳልፋ የሰጠችው ኤርትራዊ ህገወጥ የሰዎች አዘዋዋሪ ክስ ዛሬ መታየት ይጀምራል። በዓለም አቀፍ ህገወጥ የሰዎች ዝውውር የተከሰሰውና ከኢትዮጵያ ወደ ኔዘርላንድ ተላልፎ የተሰጠው ኤርትራዊው ተወልደ ጎይቶም ክስ ዛሬ ሰኞ ጥቅምት 24 ዓ.ም መታየት ይጀምራል። ተወልደ ጎይቶም በቅጽል ስሙ ዋሊድ በሊቢያ በሺዎች የሚቆጠሩ ስደተኞችን በመዝረፍና በማሰቃየት ጭካኔ የተሞላበት ህገወጥ የሰዎች ዝውውር ንግድ በመፈጸም ወንጀል 5 ክሶች የኢትዮጵያ ፍርድ በጥፋተኝነት ውሳኔ አሳልፎበት ነበር። በተወልደ ጎይቶም ላይ በግብረ አበሮቹ ላይ በኔዘርላንድ ፍርድ ቤት በርካቶች ምስክርነት ስለሚሰማ ውሳኔ የሚሰጥበት ጊዜ 1 ወር ጊዜ ሊወስድ ይችላል ተብሏል። ተወልደ ጎይቶም ወይም ዋሊድ ዓለም አቀፍ የሰዎች ዝውውር በቡድን በመምራት በሊቢያ ውስጥ ኤርትራውያንን በማሰማራት በማሰቃየትና ጾታዊ ጥቃቶችን በመፈጸም ተወንጅሏል።
ተወልደ የሚመራው የወንጀል ቡድን በሊቢያ ባሊዋሊ በሚባል አካባቢ የስደተኞች ማቆያ የነበረው ሲሆን የግብረ አበሮቹ ጋር ከሱዳንና ከሌሎች ሀገራት የሚመጡ ስደተኞችን በማሰቃየትና ከቤተሰቦቻቸው ከፍተኛ መጠን ያለው ገንዘብ ሲቀበሉ እንደነበረ ተነግሯል። ወደ አውሮፓ ለማድረስ የሚሞክሩ ስደተኞች በሊቢያ ካምፖች ውስጥ በነበሩበት ወቅት ድብደባ፣ ረሃብና መደፈሮችን ጨምሮ አሰቃቂ ጥቃት ለዓመታት ተፈጽሞባቸዋል። በዚህ ምክንያት በርካታ ስደተኞች መሞታቸው ይነገራል። የተከበራችሁ የዩቲዩብ ተከታታዮቻችን ስላዳመጣችሁ እናመሰግናለን። እንደዚህ አይነት መረጃ እንዲደርሳችሁ ሰብስክራይብ ማድረጋችሁ እንዳትረሱ። መልካም ቀን።